ሰላም ሀዘድ ኢንስቲትዩት ቲዩቶሪያል ተማሪዎች ዛሬ ከባለፈው የቀጠለውን ማቴማቲክስ ዩኒት 1 ፓርት 2 ይዤላችሁ መጥቻለሁኝ። እንግዲህ በዚህ ቪዲዮ ስር እንግዲህ solving solution to a system of linear equation into variable የሚለውን ሐሳብ ከባለፈው የቀጠለውን እናወራለን፣ አብረን እንማራለን። እንግዲህ ወደ ቪዲዮ ደግሞ ከመሄዳችን በፊት ይሄንን ዩቲዩብ አካውንቱን ሰብስክራይብ በማድረግ እንዲሁ ደግሞ የተለቀቀ ቪዲዮ ቶሎ እናንተ ጋር እንዲደርስ የደወል ምልክትን የተጫናችሁ ወደ ዛሬ ክላስ እንቀጥላለን ማለት ነው። እንግዲህ ባለፈው ስለ ሲስተም ኦፍ ሶሉሽን የተማሪን ነበርና እንግዲህ ዛሬም ደግሞ ከዛ ይቀጥላል ሶሉሽን ኦፍ ቱ ኤ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል የሚለውን ሐሳብ እናያለን። እንግዲህ ይሄንን ሐሳብ አይ ቲንክ ከዚህ በፊት በዘጠኛ ክፍልም ላይ የተማራችሁት ሐሳብ ነው። አዲስ አይደለም ለእናንተ። ነገር ግን ሐሳቡን እዚህ ጋር ሞጁሉን ሲያዘጋጁ በአንደኛ ነገር ማወቅ ያለባችሁ ነገር እንድታስተውሱ ነው እንጂ እናንተ ለማወዛገብ አይደለም። ቦታ ላይ እየሄዳችሁ ለምሳሌ እዚህ ጋር እያጠናችሁ እንዲሁም ደግሞ መጽሐፍ ላይ እየሄዳችሁ አንድ ጋር ኮምፔር እያደረጋችሁ ስቲል መጽሐፍ ላይ ዲፔንድ ሆናችሁ ከዚህ ጋር አንድ ጋር እያነጻጸራችሁ እንድትመለከቱ ነው ይሄንን ሞጁል ያዘጋጁት። ስለዚህ በዚህ ያክል እንድታነቡ በዚህ ወይ እንድታነቡ ተጠቃሚ ስለምትሆኑ በዚህ መንገድ እንድታጥኑ ፈልጋለሁ። እንግዲህ ወደ ዛሬ ክላስ ስንሄድ ከላይ ደግሞ ምን ባለፈው ክላስ ላይ ከላይ እንትኖችን አይተን ነበር አይደለ? ከላይ ይሄንን አይተን ነበር፣ ኤግዛምፕሎችን አይተን ነበር። በዚህ ኤግዛምፕል እዚህ ጋር ምን ይላል? you saw in example above that a solution to a system of linear equation is an ordered pair that satisfy both equation in the system. We obtained it by listing some ordered pair that satisfy each of the component equation and then selecting the common one. But it is not easy to list such solution, so we need to look for another approach to solve system of linear equation. This include the graphical method, substitution method and the elimination method ይላል። ተማሪዎች እንግዲህ ባለፈው ክላስ ላይ ስንመለከት አሁን ከዚህ ቁጥሮችን እየተካካን እያስቀመጥን ውስጥ እያስገባን ኤክስ ላይ እያስገባን ዋይን እያገኘን ኤክስ ላይ እያስገባን ዋይን እያገኘን የራሱ ቫሉ እያገኘን ኦርደር ፔር እያደረገን እያገኘን ነበር። ስለዚህ ነገር ግን የምንወስደው ቫሉ ደግሞ ኮመን የሆነው ተመሳሳይ ሆኖ ነው ብለን ይሄንን ሁለቱ ወስደን እዚህ ጋር አስቀምጠን ነበር አይደለም? መጻፋችሁ ላይ እንደዛ አስቀምጦ ነበር። አሁን ደግሞ ከታች እያለን ያለው ይሄ በጣም ቀላል አይደለም፣ ኢዚ አይደለም። ለምሳሌ እንደፈለግነው እዚህ ላይ ላናገኝ እንችላለን። አትሊስት ወደ ሄደን 50 ላይ ኤክስ ለምሳሌ ኤክስ ስካሉስ 50 ወስደን እና በታችኛ ላይ ደግሞ 50 ወስደን ምን ተመሳሳይ ሊመጣልን ይችላል። ስለዚህ በቀላሉ ልናገኘው አንችልም። በዚህ ምክንያት ደግሞ አሁን ሌላ አይነት ምን መጠቀም አለብን? መተድ መጠቀም አለብን እያለ ነው። ምን አይነት መተድ? አንደኛ ግራፊካሊ መተድ ይላል። ግራፊካሊ መተድ፣ ሳብስቲቱሽን መተድ፣ ኢሉሚኔሽን መተድ መጠቀም እንዳለብን ይናገራል። ስለዚህ በዚህ መንገድ ወደ ታች በደንብ እንመለከታለን። በኤግዛምፕል አሁን እንቀጥል። when we draw the line of each of the component equation in a system of two linear equation we can observe three possibility. ምን እያለ ነው ተማሪዎች? ድራው ላይኑን በግራፊካሊ ድራው ስታደርጉ each component equation in a system of two linear equation አለ። ለምሳሌ x plus y = 0 አለ፣ x minus y = 2 አለ ካለ ይሄ አሁን ይሄኛው the first linear equation እኛ ደግሞ ሁለተኛ ነው አይደለም? በዚህ ኦብዘርቭ የሚያደርገው 3 ፖሲቢሊቲዎች አሉ እያለ ነው። 3 ፖሲቢሊቲዎች አሉ። እስኪ እንመለከት። አንደኛ ፖሲቢሊቲ two line intersect at one point። ምን ማለት ነው? ሁለት እዚህ ጋር ኤክስ እና ዋይ ኮኦርዲኔት አለ አይደለም? ስለዚህ ይሄ አንደኛ ላይን አለ፣ ይሄኛው ደግሞ ሁለተኛ ላይን አለ። ሁለተኛ ላይን እዚህ ፖይንት ላይ በአንድ ፖይንት ላይ ምንም ሆነ ከሆነ ኢንተርሴክት ወይም ቆርጦ የሚያልፉ ከሆነ ይሄኛው ሶሉሽን ምንድነው? ዋን ሶሉሽን ነው ብለን እናወራለን ማለት ነው። ዋን ሶሉሽን ነው ብለን እናወራለን። ተማሪዎች እዚህ ጋር በደንብ ተመልከቱ። አንደኛ
አንደኛ ላይን እዚህ ጋር እንደዚህ መጥቷል። ሁለተኛ ላይ ደግሞ ራሱ ላይ ምንድነው ያችን ፖይንት ራሱ ቆርጦ አልፏል። በግራፊካል ሜተድ ስንመለከት ይሄ ምን እንላለን? ዋን ሶሉሽን እንላለን። ሁለተኛ ፖይንት ደግሞ the two lines are parallel and never intersect. In this case we saw the system does not have solution. ምን ማለት ነው? ተማሪዎች በደንብ ተመልከቱ። አሁን እዚህ ጋር አለ፣ አሁን እዚህ ጋር x እና y ኮኦርዲኔት አለ፣ x እና y ኮኦርዲኔት አለ። ምን እያለ ነው? ሁለት ላይኖች አሉ። ለምሳሌ x ላይ እንበል ሁለት ላይኖች፣ ወይ ምሳሌ እንደዚህ አንዱ ላይን እንደዚህ ሄደ፣ ሁለተኛው ላይም በዚህ እንደዚህ ሄደ። ይች የተኛው ይሄኛው መቼም ኢንተርሰክት ሊሆን አይችልም። ምንድነው ይሄ? ፓራላል ነው፣ ኢንተርሰክት ሊሆን አይችልም። ስለዚህ በዚህ ምክንያት ሁለት ላይኖች ፓራላል የሚጓዙ ከሆነ ኢንተርሰክት ማያደርጉ ከሆነ ምንድነው እያለ ያለው? ኖ ሶሉሽን የለው። ለምሳሌ እንደዚህ ሊሆን ይችላል፣ በከላይ በኩል እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል። አዚት ምን ማለት ነው? ኖ ሶሉሽን ማለት ነው ያለ። ሶስተኛ ፖይንት the two lines coincide fit one over the other. In this case there are infinite solution. አሁን እንደቀደሙ እንሰራ ሁለት ምን አለ? x እና y ኮኦርዲኔት አለ አይደለ? x እና y ኮኦርዲኔት አለ። ሁለቱ ላይኖች አለ። ይሄ አንደኛ ላይን እንደዚህ አለ፣ ሁለተኛ ላይን ደግሞ ራሱ ላይ እንደዚህ የሚሄድ ከሆነ ይሄኛ ኢንፋይናይት ሜኒ ሶሉሽን they have many solution ብለን እንደመደመዋለን ማለት ነው። ሜኒ ሶሉሽን አለው ብለን እናወራለን ማለት ነው። ሌላኛው solving system of the linear equation by graphical method እና ሪማርክ ያስቀምጣል እዚህ ጋር if a line intersects on the same coordinate plane there is one solution። ሌላኛው ሐሳብ ደግሞ አለ በተመሳሳይ እንትን ላይ አሁን ከላይ ጋር እንትን የሚገናኝ ነው ሐሳቡ። አሁን ተመሳሳይ እንትን ላይ ኮኦርዲኔት ላይ አሁን ለምሳሌ x ኮኦርዲኔት አይደለ ሁለት ላይ ዋን ሶሉሽን እንዳለቀድምም አውርተናል። ሌላኛው ሐሳብ ደግሞ ተማሪዎች እዚህ ጋር that is the point of their intersection please give as an example አይነት ነገር ያስቀምጣል። ሌላኛው ደግሞ ይሄ በጣም ለእናንተ የሚከብድ አይደለም ተማሪዎች በደንብ እንድታስተውሉ ፈልጋለሁ። if the line are parallel ቅድም ብያቸዋለሁ ሁለት ላይኖች ፓራላል ከሆነ ሶሉሽን የለም ብለናል። if the line are coinciding there are infinite solution አይነት ነገር በራሱ ላይ ተከትሎ የሚመጣ ከሆነ ምን ብለን ነበር? infinite solution ብለን ነበር። ስለዚህ በዚህ ሐሳብ እንድትመለከቱ እፈልጋለሁ ማለት ነው። ስለዚህ በዚህ ሐሳብ በደንብ እንድትመለከቱ እፈልጋለሁ ተማሪዎች። እዚህ ጋር ኤግዛምፕሎቹን ሰጥቶ solve each of the following system of linear equation ብሎ ኤግዛምፕሎችን ይሰጥና ከታች በኩል ራሱ ይሰራል። ስለዚህ ኤ ላይ የተሰጥቶናል አይደለ? 2x አለ 2x minus 2y is equals to 4 ይላል። ከዛ ደግሞ 3x plus 4y is equals to 6 ብሎ ያስቀምጣል። አሁን x እና y ኢንተርሰፕት ሲሰሩ አሁን እዚህ ጋር በመጀመሪያ ላይ ቆርጦ የሚያልፈው 2 ነው። እዚህ ጋር እንድትመለከቱ ፈልጋለሁ። 2.2 ቆርጦ ያልፋል። ከዛ ደግሞ ራሱ ደግሞ የታችኛው 3x plus 4y is equals to 6 ደግሞ ራሱ 3 ምን ያድርግ ቆርጦ ያልፋል ማለት ነው። ስለዚህ ይሄ አሁን ቅድምን ብለን ነበር። አሁን እንደዚህ x እና y ሆኖ ተመሳሳይ ኮኦርዲኔቱን በተመሳሳይ ፖይንት ላይ ቆርጦ የሚያልፉ ከሆነ ምን ሶሉሽን ብለን ነበር? it is one solution. very good አንድ ሶሉሽን ብለን ነበር። ነገር ግን ሁለቱ ለምሳሌ ቢ ላይ ስንመለከት ይሄን ስንመለከት ምንድነው? ሁለቱ ምንድነው? ፓራላል ነው። ይሄ x እና y ኢንተርሰፕትን መፈለግ ትችላላችሁ እናንተ። ጊዜም በደንብ እየሄደ ስለሆነ እየቸኮልኩኝ ነው። ምንድነው? x እና y ኢንተርሰፕትን ስትፈልጉ አሁን እዚህ ጋር የሚቆርጦ ተመሳሳይ ፖይንት ላይ አይደለም፣ ፓራላል ነው። each other አይገናኙም፣ doesn't intersect። አሁን ይሄ እየሄደ ቢሄድም ኢንተርሰክት የሚያደርግበት ፖይንት የለም። ወደ ታች እየሄደ ቢሄድም ኢንተርሰክት የሚያደርግበት ፖይንት ስለሌለ ይሄ ምንድነው የሚሆነው? ኖ ሶሉሽን ይባላል። ሲዝ ኖ ሶሉሽን ቅድም አወርተናል። ኖ ሶሉሽን ይባላል።
ኖ ሶሉሽን ይባላል። ሌላኛ ፖይንት ደግሞ ሲ ላይ ስንመጣ አንደኛው በሌላ ላይ ተደርጎ የሚመጣ ከሆነ ይሄ አለ። ይሄ ደግሞ በዚህ ላይ እንደዚህ ተደርጎ የሚመጣ ከሆነ ምን ብለን ነበር? ኢንፋናይት ሚኒ ሶሉሽን ብለን ነበር። አሁን እዚህ ጋር ስትመለከቱ ይሄንም ስትሰሩ 3x - y = 5 ስትሰሩ እኛን ብሎ ስትሰሩ ተመሳሳይ እንትን ላይ ላይን ላይ በአንድ ተመሳሳይ ፖይንት ላይ ምን ራሱ ላይ እንትን አድርጎ ይሄዳል ማለት ነው። ስለዚህ ይሄ እንደዚህ ሲሆን ምንድነው የምንለው? ኢንፋናይት ሚኒ ሶሉሽን እንላለን። እንግዲህ ተማሪዎች የዛሬን ቪዲዮ እዚህ ጋር አበቃለሁ። በቀጣይ ቪዲዮ አብረን እስከምንገናኝ ድረስ ሰላም ቆዩ። አመሰግናለሁ።